ካንቱ አንቺሆቭን ጀምር የዋህ ከጥቂት ቀናት በፊት የልጆቼን ሞግዚት ጁሊያ ቫሲልቬናን ወደ ንባብ ክፍሌ እንድትመጣ ጠራኋትና አረፍ በይ ጁሊያ ቫሲሌቭና አልኳት። እስቲ ሂሳባችንን እንተሳሰብ። አንቺም ትሁት በመሆንሽ ስጡኝ ብለሽ አልጠየቅሽም እንጂ ገንዘብ ሳያስፈልግሽ ቀርቶ አይደለም። ያው እንግዲህ ስምምነታችን በወር 30 ሩብል ነው። 40 አለች። የለም 30 ነው። እኔ በማስታወሻዬ ላይ መዝግቤ ይዤዋለሁ። መቼም ጊዜ ቢሆን ለሞግዚቶች ደሞዝ የምከፍለው 30 ሩብል ነው። እናም አንቺ እዚህ የቆየሽው ለ2 ወር ነው። ስለዚህ 2 ወር ከ5 ቀን እቅጩን 2 ወር ነው። ይህንንም በማስታወሻዬ ላይ በደንብ አስፈርዋለሁ። ይሄ ማለት እንግዲህ 60 ሩብል ይደርስሻል ማለት ነው። ከዚያ ላይ የ9 እሁዶች ሲቀነስ ያው እሁድ ኮሊያን አታስጠኙ፣ ሽርሽር ይዘሽ መሄድ ብቻ እንጂ። እናም ደግሞ 3 አውድ ዓመቶችም አሉ። ጁሊያ ቫሲሌቭና ፊቷ እሳት መሰለ። ድንገት እጇን አወናጭፋ የቀሚሷን ጫፍ ንቅ አድርጋ ያዘች። አንዲትም ቃል ግን ትንፍሽ አላለችም። ከ3 ዓመት በዓላት ጋር 12 ሩብል ተቀናሽ። ኮሊያ ለ4 ቀናት የታመመ ጊዜ አላስተማርሹ። ከቫኒያ ጋር ብቻ ነበር ጊዜሽን የምታሳልፊው። አንቺ ራስሽ ለ3 ቀናት ጥርስሽን የታመምሽ ጊዜ ከሰዓት በኋላ ስራ እንዳትሰሪ ባለቤቴ ፈቃድ ሰጥታሽ ነበር። 12 እና 7 19 ሲቀነስ ስንት ይቀራል? 41 ሩብል አይደለም? የጁሊያ ቫሲሌቭና ግራ አይን በርበሬ መሰለ። አገጯ ተንገጫገጨ። ደረቅ ሳልሳለችና አፍንጫዋን ተናፈጠች። ግን አንዲትም ቃል አልተነፈሰችም። በአዲስ ዓመት መጀመሪያ አካባቢ አንድ የሻይ ስኒ ሰብረሻል። ከነማስቀመጫው 2 ሩብል ያወጣል። በእርግጥ ስኒው ብዙ ዋጋ ነው ግምቱ። በውርስ ያገኘሁት ቅርስ ነው። ብቻሽ ይሁን። ምን ያላጣሁት ነገር አለ? ባንቺው ግዴለሽነት ኮሊያ ዛፍ ላይ ወጣለው ሲል ጃኬቱ ተበጭቋል። 10 ሩብል ይቀነስብሻል። አሁንም ባንቺው ጥንቃቄ ጉድለት የቤት ሰራተኛዋ የቫኒያን ጫማ ሰርቃለች። ማንኛውንም ነገር መከታተል እንዳለብሽ ታውቂያለሽ። ስለዚህ ይህንንም ትከፍያለሽ። ሌላ 5 ሩብል ተቀናሽ። በጥር ወር አጋማሽ ላይ 10 ሩብል ሰጥቼሻለሁ። ኧረ በፍጹም! ጁሊያ ቫሲሌቭና ሾካሾከች። እኔ ግን በማስታወሻዬ ላይ አስፍሬዋለሁ። ጥሩ እሺ ይሁን። ከ41 ላይ 27 14 ይቀራል። ሁለቱም አይኖቿ በእንባ ተሞሉ። በትንሽዬ ጎራዳ አፍንጫዋ ላይ ላብ ችፍፍ አለ። ምስኪን፣ ከአንድ ጊዜ በቀር ገንዘብ አልወሰድኩም አለች በሚርገበገብ ድምፅ። እሱንም ከባለቤቴው ላይ ነው። 3 ሩብል ብቻ፣ በቃ ሌላ የለም። እውነት? አየሽ፣ እሱን አሁን እኔ ያልደመርኩትም ነበር። ከ14 ላይ 3 ሲቀነስ ስንት ይቀራል? 11። ይኸው ገንዘብሽ ሄደ መቤት። 3 1 1 እነሆ 11 ሩብል ሰጠኋት። በሚንቀጠቀጡ ጣቶቿ ተቀብላኝ ኪሷ ውስጥ ወሸቀቻቸው። አመሰግናለሁ ብላ አንሾካሾከች። ከተቀመጥኩበት እመር ብዬ ተነስቼ በክፍል ውስጥ ተንጎራደድኩ። በንዴት ቱግ ብዬ ነበር። እኮ ለምኑ ነው ምስጋናው አልኳት። ለገንዘቡ አለች። እንዴ እያጭበረበርኩሽ መሆኔን እያወቅሽ የአምላክ ያለ በቃ ገንዘብሽን የመመንተፍ ያህል እኮ ነው ይሄ። እና ለምኑ ነው ምስጋናው? ሌሎች የሰራሁባቸው ቦታዎች ይህንንም አይሰጡኝም ነበር። ከነጭራሹ ምንም አይከፍሉኝም። አይከፍሉሽም ነበር? ምን ያላምንም። እኔ እኮ በቃ ዝም ብዬ ልቀልድብሽ መሞከሬ ነው። እናም በቃ እግረ መንገዴን ላነጋግርሽ ማለት ምክር ቢጤም ለመሰንዘር ፈልጌ። እንዴት ያለ አስቀያሚ ቀልድ ቀለድኩ ባካችሁ። ማግኘት የሚገባሽን 80 ሩብልሽ ልሰጥሽ ነበር የጠራሁሽ። ይኸው በኢንቨሎፕ ውስጥ ተከቶ ተዘጋጅቶ እንደተቀመጠልሽ ይው። ግን እንደው ልጠይቅሽ እስቲ፣ ለመሆኑ እንዲህ ሁሉንም ነገር አሜን ብሎ መቀበል አግባብ ነው እንዴ? ለምን ደግሞ አትቃወሚው? ስለምን ዝም ትያለሽ? በዚች ክፉ ዓለም ላይ እንዲህ አንገትን ደፍቶና አጉል የዋህ ሆኖ መኖርስ ይቻላል እንዴ? የግዷን ፈገግ ስትል ፊቷ ላይ ያነበብኩ ይቻላል ብላኝ ቁጭ። ወዘለሽ ለሆነው ቀልዴ ይቅርታዋን ጠይቄ 80 ሩብሏን ስሰጣት ማመን አቃታት። ያችኑ አመሰግናለሁ የምትለዋን ቃሏን እየደጋገመች ወጣ ሄደች።